እውነታው ግን አባትየው መኪናውን ለማምጣት በሄደበት ቅጽበት አንዲት ትንሽ ዞምቢ ልጁን ነክሳት ነበር። በጥቂት ደቂቃዎች ውስጥ ልጁ ሙሉ በሙሉ ወደ ዞምቢነት ተቀይራ የገዛ አባቷን ማጥቃት ጀመረች። አባትየው ሌላ አማራጭ ስላልነበረው አስሮ ወደ ቤት ወሰዳትና በአንድ ክፍል ውስጥ ዘጋባት። በማግስቱ ልጅቷ ከክፍሏ ጠፍታ ስፈልጋት በአንድ መጋዘን ውስጥ ልክ እንደ ድሮ በሙዚቃ እየደነሰች ተገኘች። አባትየው በልጁ ውስጥ አሁንም የሰው ልጅ ስሜት እንዳለ እርግጠኛ ሆነ። ወደ ሰውነት ለመመለስ ወሰነ። እንድትሮጥ እንድትናገርና ሰዎችን እንድታከብር ማሰልጠን ጀመረ። ቀስ በቀስ ሰዎችን ማጥቃት አቆመች። አያቷም እንደ ድሮዋ ቆንጆ እንድትመስል ልብስ አለበሰቻት። ሁሉም ነገር ሰላም የሆነ ቢመስልም አንድ ቀን ግን ዞምቢዎቹን የሚያድኑ የፍለጋ ቡድኖች መጥተው ልጅቷን ይዘዋት ለመሄድ ወሰኑ። በሩን ሊሰብሩ ሲዘጋጁ አባትየው ለልጁ የመጨረሻ ቃል ተናገራት። ከዚያም ባልታሰበና በማይቻል ስቃይ ውስጥ ሆና ጥርሶቿን የአባቷ አንገት ውስጥ አሰመጠችው። ልክ የቤቱ በር ተሰብሮ ሲከፈት የተኩስ ድምፅ ማስተጋባት ጀመረ።